በዓለም ላይ በአንድ በኩል ለነጻነት የሚጮህ ህዝብን በሌላ በኩል ደግሞ በነጻነት ስም የሚነግዱ አምባገነኖች ይወለዳሉ። ዛሬ በፕሮግራማችን ወደ ምዕራብ አፍሪካ እንጓዛለን። የአፍሪካ ጥንታዊት ሪፐብሊክ ወደ ሆነችው የሰላም ተምሳሌት ትሆን ዘንድ ከተመሰረተችው ላይቤሪያ በስተጀርባ የተጻፈውን በደምና በሴራ የተሞላውን የቻርልስ ቴይለርን ታሪክ እንቃኛለን። ይህ ታሪክ ሰላም ፍለጋ በተደረገ ጉዞ ውስጥ የጥፋት ዘር እንዴት እንደተዘራ፣ የህዝብ የለውጥ ፍላጎት ለአንድ ጨካኝ አምባገነን የስልጣን መወጣጫ እንዴት እንደሆነ የሚያሳይ የታሪክ ማህደር ነው። አብራችሁን ቆዩ። ለመሆኑ ወደ ኋላ እንመለስና ታሪኩን ከስሩ እንጀምረው። ዓመተ ምህረቱ 1822 ነው። በአሜሪካ ምድር የጥቁሮች ባርነትና ስቃይ የበረታበት፣ የሰው ልጅ እንደ ከብት በሚገበያይበት በዚያ የጨለማ ዘመን ጥቂት ነጭ አሜሪካውያን የአሜሪካ የቀኝ ግዛት ማህበር አሜሪካ ኮሎናይዜሽን ሶሳይቲ የተባለ ድርጅት መሰረቱ። በዚህ ማህበር ፍልስፍና ጥቁሮች በአሜሪካ ምድር ከነጮች ጋር እኩል መኖር አይችሉም። ስለዚህ ወደ መጡበት አፍሪካ ተመልሰው የራሳቸውን ነፃ ሀገር ቢመሰርቱ ይሻላል የሚል ነበር። ጉዞ ተጀመረ። የቀድሞ ባሪዎች ከአካላቸው ላይ የብረት ሰንሰለቱ ቢሰበርም በህሊናቸው ውስጥ ግን የጭቆናው ጠባሳ ያልቀረላቸው ጥቁር አሜሪካውያን አትላንቲክ ውቅያኖስን አቋርጠው ምዕራብ አፍሪካ ዳርቻ ላይ አረፉ። ለሀገሪቱም ላይቤሪያ የሚል ስም ሰጥቷት፣ የነጻነት ምድር ማለት ነው። ዋና ከተማዋንም በወቅቱ የአሜሪካ ፕሬዝዳንት በነበሩት ጄምስ መኖር ስም ሞኖሮቪያ ብለው ሰየሟት። በጁላይ 26 ቀን 1847ም ላይቤሪያ የአፍሪካ የመጀመሪያው ነፃ ሪፐብሊክ ሆና አዋጅ አስነገረች። በእርግጥ ይህ ክስተት በወቅቱ ለዓለም ጥቁር ህዝቦች ትልቅ ተስፋን የፈነጠቀ፣ በነፃነት ማማ ላይ የተሰቀለ ታላቅ የድል ችቦ ይመስል ነበር። ሆኖም ግን ታሪክ እንደሚነግረን በዚህ የነፃነት አዋጅ ስር ሌላ አደገኛ አውሎ ንፋስ አርግዞ ነበር። እዚህ ላይ ነው አንድ ታሪካዊ ንጽጽር እናንሳ። በ1620 በሜይፍላወር በተባለች መርከብ ተጭነው ከእንግሊዝ ሀገር የሃይማኖት ስደት ሽሽት ወደ አሜሪካ የገቡትን ፔልግሪሞች ራሳቸው ከሀገራቸው የተሰደዱት ከእምነት ጭቆና ለማምለጥ ቢሆንም አዲሱ ሀገር ላይ ሲደርሱ ግን የአገሬው ተወላጅ ሬድ ኢንዲያኖችን በማጥፋት የራሳቸውን የጭቆና ስርዓት ዘረጉ። በትክክልም ተመሳሳይ የሆነ የታሪክ ምጸት በላይቤሪያም ተደገመ። እነዚህ ከአሜሪካ የመጡት ጥቁሮች አሜሪኮ ላይቤሪያን በመባል የሚታወቁት በአሜሪካ ያዩትን የደረሰባቸውን የነጮች ባላባታዊ ስርዓት መልሰው በአፍሪካውያን ወንድሞቻቸው ላይ መተግበር ጀመሩ። በላይቤሪያ በነበሩት 16 ያህል የአገሬው ተወላጅ ጎሳዎች ላይ ለምሳሌ እንደ ጆ፣ ማኖ፣ ክራንና እንደ ጎላ ያሉትን እንደ ሁለተኛ ዜጋ መመልከት ጀመሩ። አሜሪኮ ላይቤሪያን ከአገሪቱ አጠቃላይ ህዝብ ቁጥር 2% እንኳን አይሞሉም ነበር። ነገር ግን የአገሪቱን የፖለቲካ የኢኮኖሚና የማህበራዊ ስልጣን 100% ተቆጣጠሩት። እነሱ የአሜሪካን አይነት ልብስ ይለብሳሉ፣ በእንግሊዘኛ ይናገራሉ። እንደ አሜሪካ ባሪያ ፈንጎች ትልልቅ እርሾችን መስርተው የአገሬውን ተወላጆች በዝቅተኛ ደሞዝ ያሰራሉ። የአገሪቱ ብቸኛ ገዢ ፓርቲ ትሩ ዊንግ ፓርቲ ሆነ። ይህ ፓርቲ በዓለም ታሪክ ረጅም ዕድሜ ከኖሩት የአንድ ፓርቲ አምባገነን አገዛዞች አንዱ ነው። ድምፅ የመስጠት መብት የነበራቸው አሜሪኮ ላይቤሪያን ብቻ ነበሩ። የአገሬው ተወላጅ ግን በገዛ ምድራቸው ባሪያ፣ በገዛ አገራቸው እንግዳ ሆኑ። ይህ ጥልቅ የቂምና የልዩነት ባህር ለዘመናት በላይቤሪያ ምድር ስር ሲብላላ የኖረ ፍንጣቂ ብቻ የሚፈልግ የባሩድ ክምር ነበር። በዚህ እሳተ ገሞራ በሆነ ማህበራዊ ውጥረት መሃል ነበር ጃንዋሪ 28 1948 በላይቤሪያ ዋና ከተማ ሞኖሮቪያ አቅራቢያ በምትገኘው አርቲጊንተን በተባለች አነስተኛ መንደር ውስጥ አንድ ሕፃን የተወለደው። ስሙም ቻርልስ ማካርተር ጋንክ ቴይለር ይባላል። የዚህ ሕፃን አመጣጥ ራሱ በላይቤሪያ የነበረውን ማህበራዊ ክፍፍ በሚገባ የሚያሳይ መስታወት ነበር። አባቱ ኔልሰን ቴይለር መምህር፣ ጠበቃና ዳኛ ሲሆን ከፍተኛ ተደማጭነት ያለው አሜሪኮ ላይቤሪያን ነበር። እናቱ ዞይ ግን የጎላ ጎሳ አባል የሆነች ምስኪን የአገሬው ተወላጅ ነበረች። ቻርልስ ቴይለር በሁለት እርስ በርስ በሚጠላሉ ዓለማት መካከል የተፈጠረ ድልድይ ነበር። በአንድ በኩል የአባቱን የአሜሪኮ ላይቤሪያን ሊቃን ስርዓትና ስልጣኔ እያያደገ ሲሆን፣ በሌላ በኩል ደግሞ በእናቱ በኩል የሚመጣውን
የአገሬ ተወላጁን ስቃይ፣ መገለልና ቂም በሚገባ ይረዳ ነበር። ይህ ድብልቅ ማንነት ለወደፊቱ ቻርልስ ቴይለር ድንቅ የፖለቲካ መሳሪያ ሆነው። የአሜሪካው ላይቤሪያን ልብ ለመግዛት እንዴት መናገር እንዳለበት ያውቃል። የአገሬው ተወላጅ ጎሶችን ደግሞ ቁጭታቸውን ቀስቅሶ ለጦርነት ለማነሳሳት የእናቱን ደም ይረዳው ነበር። የቻርልስ ቴይለር ቤተሰብ በጣም ድሃም በጣም ሀብታምም የማይባል መካከለኛ ኑሮ የሚኖር ነበር። ቻርልስ ገና በልጅነቱ እጅግ ብልህ ነገር ግን እረፍት የሌለው አመፀኛ ወጣት ሆኖ አደገ። ዕድሜው 13 ሲደርስ በሞኖሮቪያ ወደሚገኘው እጅግ ታዋቂ ወደ ነበረው ሪክስ ኢንስቲትዩት ለትምህርት ተላከ። ይህ ትምህርት ቤት የአገሪቱ ባለስልጣናትና ባለሀብት ልጆች ብቻ የሚማሩበት የአሜሪካ ላይቤሪያን ማሳያ መድረክ ነበር። ቴይለር እዚህ ትምህርት ቤት ሲገባ በሀብታሞቹ ልጆችና በራሱ መካከል ያለውን ልዩነት በግልጽ መመልከት ጀመረ። በትምህርት ክፍል ውስጥ ጎበዝ ተማሪ ቢሆንም ባህሪው ግን እጅግ አስቸጋሪ ነበር። ትምህርት ቤቱን በሚገባ ይንቀው ነበር። በአንድ ወቅት አስተማሪው በክፍል ውስጥ ሲገስጸው በንዴት ተነስቶ በጠቅላላው ተማሪ ፊት ሱሪውን ዝቅ በማድረግ መቀመጫውን አሳየ። ከዚያም አልፎ ግቢ ውስጥ በሰው ፊት ሽንቱን በመሽናት አስተማሪዎችን አስደነገጠ። ይህ እብደት የተሞላበት ድርጊት ወዲያውኑ ከትምህርት ቤቱ እንዲባረር አደረገው። ነገር ግን ቻርልስ ቴይለር በቀላሉ እጅ የሚሰጥ ወጣት አልነበረም። ከትምህርት ቤቱ ቢባረርም በራሱ ጥረት ካካታ ወደሚባለው የገጠር መምህራን ማሰልጠኛ ተቋም በመግባት የሁለተኛ ደረጃ ትምህርቱንና የመምህርነት ስልጠናውን አጠናቀቀ። በ19 ዓመቱም የመጀመሪያው ስራው በቦሚ ካውንቲ ውስጥ የሂሳብና የሳይንስ መምህር በመሆን ጀመረ። ይሁን እንጂ የአርቲግተን ጠባብ መንደርና የመምህርነት ደሞዝ ለቻርልስ ቴይለር ትልቅ ምኞት እጅግ በጣም አንሳው ነበር። እሱ ከሀገር አልፎ ዓለምን የሚያናውጥ ስልጣንና ዝና ይመኝ ነበር። ይህ ምኞቱ ደግሞ እውን ይሆን ዘንድ በላይቤሪያ ምድር ስር የተዘራው የልዩነት ዘርና የቂም ውሃ እሱን ወደ ላይ ሊያወጣው የሚችልበት ትክክለኛ ጊዜ ይጠብቅ ነበር። ዓመተ ምህረቱ 1968 ነው። ወጣቱ ቻርልስ ቴይለር በቦም ካውንቲ ውስጥ የሳይንስና የሂሳብ መምህር ሆኖ በሚያገለግልበት ወቅት ኑሮ እጅግ የጠበበችና ያለውን ምኞት የማትመጥን ሆኖ አገኛት። በመሆኑም ወደ ቀደመው የትውልድ መንደሩ አርቲግተን በመመለስ ማስተማሩን ቀጠለ። ነገር ግን በውስጡ የሚብላላው የስልጣን የክብር ጥም ሌት ተቀን እረፍት ይነሳው ነበር። የአርቲግተን ጸጥተኛው ሕይወት ለዚህ ታላቅ ምቾት ላለው ወጣት የሚሆን አልነበረም። ስለዚህ ሻንጣውን ጠቅልሎ ወደ ላይቤሪያ የፖለቲካ ኢኮኖሚ ማዕከል ወደ ሆነችው ወደ ሞኖሮቪያ አመራም። እዚያም ማስተማሩን ቀጠለ። ነገር ግን ብዙም ሳይቆይ አዲስ በር ተከፈተለት። በ1971 የላይቤሪያው ፕሬዝዳንት ዊሊያም ቱብማን ከዚህ ዓለም በሞት ሲለዩ ምክትላቸው ዊሊያም ቶልበርት ስልጣኑን ተረከቡ። ፕሬዝዳንት ቶልበርት በሀገሪቱ የፋይናንስ ሚኒስቴር ውስጥ ያለውን የብቃት ማነስና የሙስና አሰራር ለማስተካከል አዲስ እቅድ ነደፉ። ለዚህም ሲባል ምንም አይነት የዘመድ አዝማድ ጣልቃ ገብነት የሌለበት ክፍት የሆነ ብሔራዊ የቅጥር ፈተና አዘጋጁ። ቻርልስ ቴይለር ይህ ፈተና ተፈተነ። በተፈጥሮ እጅግ ብልህና ፈጣን አእምሮ የነበረው ቴይለር በፈተናው ላይ ከፍተኛ ውጤት በማምጣት በፋይናንስ ሚኒስቴር ውስጥ የጁኒየር አካውንታንት ስራን አገኘ። ይህ ስራ ለቻርልስ ቴይለር ትልቅ ስኬት ነበር። የመንግስት የገንዘብ አሰራር ስልታዊ አካሄዶችን ለማጥናት ምቹ መደላደል ፈጠረለት። ነገር ግን ህይወት ቀጥተኛ መስመር አይደለችም። ቴይለር በዚህ ስራው ተረጋግቶ እንዲቀጥል ያልፈቀደለት ሌላ ክፉ ጣፋንታ ከኋላው ተከትለው ነበር። እዚህ ላይ ነው እንግዲህ የላይቤሪያ ታሪክ የቀየረው የአስገራሚ የግል ክስተት የተፈጠረው። ቻርልስ ቴይለር በላይቤሪያ እያለ የሚወዳትና የወደፊቱን ህይወት አብሯት ለመመስረት ያቀዳት አንዲት ፍቅረኛ ነበረችው። ሆኖም ግን በድሮ ትምህርት ቤቱ ሪክስ ኢንስቲትዩት አብሮት ይማር የነበረ አንድ የድሮ ጓደኛው ከአሜሪካ ሀገር የማስተርስ ዲግሪውን ይዞ ተመለሰ። ይህ ጓደኛው በአሜሪካ ላይቤሪያን ባል መሰረት የአሜሪካ ዲግሪ ያለው የተከበረ ባለጸጋ ስለነበር የቻርልስ ቴይለርን ፍቅረኛ ቀማው። ቴይለር የተማረው በአገር ውስጥ በመሆኑ እንዲሁም በወቅቱ የነበረው ማህበራዊ ደረጃው ዝቅተኛ ስለነበር የሚወዳትን ሴት ከማጣት ባለፈ ክብሩ በጽኑ ተነካ። ይህ ክስተት በቴይለር አእምሮ ውስጥ ታላቅ የቅናት የቂምና የእልህ እሳት ለኮሰ። በላይቤሪያ ምድር ትልቅ ቦታ የሚሰጠው የአሜሪካ ትምህርት ከሆነ እኔም አሜሪካ ሄጄ ተምሬ ከማንም በላይ ሆኜ እመለሳለሁ የሚል ጽኑ ውሳኔ ላይ ደረሰ። ይህቺ የተሰረቀች ፍቅረኛ ቴይለር ከሞኖሮቪያ የፋይናንስ ሚኒስቴር ቢሮ አንስታ ወደ አሜሪካ ምድር የወረወረችው በኋላም ወደ አስፈሪ የጦር አበጋዝነት የለወጠችው
ዋነኛ ቀስቃሽ ሰንሰለት ሆነች። በ1972ም ቻርልስ ቴለር ወደ አሜሪካ የሚወስደውን መርከብ ተሳፈረ። ወደ አሜሪካ ሲገባ መጀመሪያ ያረፈው ቦስተን ከተማ በሚገኘው ቻምበርሊን ጁኒየር ኮሌጅ ነበር። ይህ ኮሌጅ በአብዛኛው የቦስተን ሀብታም ሴቶች የሚማሩበትና የፋሽን ዲዛይን ትምህርት ቤት የሚሰጥበት ተቋም ነበር። ቴለር በተፈጥሮ ሴቶችን ማማለል የሚችል ቁንጅናውንና አለባበሱን የሚጠብቅ ወጣት ስለነበር ይህ ኮሌጅ ለሱ ትልቅ የመዝናኛ መድረክ ሆነለት። ነገር ግን ዋና ዓላማውን አልዘነጋም። ብዙም ሳይቆይ በማሳቹሴት ወደሚገኘው ታዋቂው ቤንትሊ ኮሌጅ በመዛወር በኢኮኖሚክስ ትምህርቱን መከታተል ጀመረ። ይህ ወቅት በአሜሪካ ታሪክ ውስጥ የጥቁሮች የሲቪል መብቶች እንቅስቃሴ የገነነበት፣ በተለይም በቪየትናም ጦርነት ምክንያት ወጣቶች በመንግስቱ ላይ የሚያምፁበት የፖለቲካ ንቅናቄ የሞቀበት ዘመን ነበር። ቻርልስ ቴለርም በዚህ የፖለቲካ ማዕበል ውስጥ ራሱን አገኘው። በአሜሪካ የሚኖሩ የላይቤሪያን ማህበር ውስጥ በንቃት መሳተፍ ጀመረ። ይህ ማህበር በአሜሪካ የሚኖሩ ወደ 35,000 የሚጠጉ የላይቤሪያን ተማሪዎችና ስደተኞች የሚወክል ትልቅ ድርጅት ነበር። እዚህ ላይ የቻርልስ ቴለርን አስገራሚ የፖለቲካ ብስለት እንረዳለን። ማህበሩ በአብዛኛው በአሜሪካ ላይቤሪያን አገዛዝ የተማረሩ የአገሬው ተወላጅ ተማሪዎች የሚበዙበት ድርጅት ነበር። ቴለር ግን በአባቱ በኩል የአሜሪካ ላይቤሪያን ደም እያለው እነዚህ ተማሪዎች ሰብስቦ ማደራጀት ጀመረ። የአገሬ ተወላጆችን ቁስልና የነጻነት ፍላጎት በሚገባ በመረዳት የእነሱን ቋንቋ እየተናገረ የማህበሩ የቦርድ ዳይሬክተሮች ሰብሳቢ ለመሆን በቃ። እርሱ ልክ እንደ ስስት እንደ ሁኔታው ቀለም መቀየር የሚችል ፖለቲከኛ ነበር። በ1970ዎቹ ማለቂያ ላይም በላይቤሪያ የነበረው ሁኔታ እጅግ እየተበላሸ መጣ። አዲሱ ፕሬዚዳንት ዊሊያም ቶልበርት በአሜሪካ ላይቤሪያንና በአገሬው ተወላጅ መካከል ያለው ልዩነት ለማጥበብ ሞክረው ነበር። ድሆችን ለመርዳት የተለያዩ ፕሮግራሞችን ቢጀምሩም የመንግስታቸው ሙስና፣ ዘመድ አዝማድ ቅጥር እና ብልሹ አሰራር ግን ህዝቡን በከፍተኛ ሁኔታ አስቆጣው። በ1979ም በላይቤሪያ ታሪክ የሩዝ ረብሻ በመባል የሚታወቀው ታላቅ ተቃውሞ ተነሳ። መንግስት የሩዝ ዋጋን ለመጨመር ባቀደው ዕቅድ ምክንያት ህዝቡ አደባባይ ወጥቶ አመፀ። ወታደሮቹ በሰላማዊ ሰልፈኞች ላይ ጥይት በመተኮሱ በመቶዎች የሚቆጠሩ ሰዎች ተገደሉ። በአሜሪካ የነበረው ቻርልስ ቴለር ይህን አጋጣሚ አልለቀቀውም። ቴለር በአሜሪካ የሚገኘውን የላይቤሪያ ኤምባሲ በኃይል ለመቆጣጠር የጦር መሳሪያ መግዛት እንዳለባቸው እስከ መምከር ደረሰ። እርሱ የነበረው አቋም ሰላማዊ ትግል ሳይሆን በኃይልና በብረት የታገዘ አመፅ ነበር። በዚሁ በ1979 ፕሬዚዳንት ዊሊያም ቶልበርት በተባበሩት መንግስታት ድርጅት ስብሰባ ላይ ለመሳተፍ ወደ ኒውዮርክ መጣ። ቻርልስ ቴለር ይህን እንደ ወርቅ አጋጣሚ ተጠቀመበት። በኒውዮርክ በሚገኘው የላይቤሪያ ዲፕሎማቲክ ሚስዮን ቢሮ ፊት ለፊት እጅግ ጫጫታ የበዛበት ኃይለኛ ተቃውሞ ሰልፍ መራ። እዚህ ላይ ፕሬዚዳንት ቶልበርት ትልቅ የታሪክ ስህተት ፈጸሙ። ፕሬዚዳንቱ ተቃዋሚዎችን በፖሊስ ከማባረር ወይም ችላ ብለው ከማለፍ ይልቅ በቀጥታ ወደ ሰልፈኞቹ መሃል በመግባት ሰልፉን ይመራ ከነበረው ከቻርልስ ቴለር ጋር ፊት ለፊት ክርክር ጀመሩ። ቶልበርት ይህን ያደረጉት ሰብአዊና ዲሞክራሲያዊ መሪ ለመምሰል ነበር። ነገር ግን ይህ ክስተት ለቻርልስ ቴለር ያልተጠበቀ ታላቅ የፖለቲካ ስጦታ ሆነለት። ከሀገሪቱ ፕሬዚዳንት ጋር በአደባባይ የተከራከረ ወጣት በሚል ዝናው በአንድ ጀንበር ናኘ። ላይቤሪያውያን ሁሉ ቴለርን እንደ አዲስ የለውጥ መሪ መመልከት ጀመሩ። ፕሬዚዳንት ቶልበርት የቻርልስ ቴለርን ብቃት ካዩ በኋላ በፌብራሪ 1980 እሱና ሌሎች የማህበሩ መሪዎች ወደ ሀገራቸው ተመልሰው ሀገራቸውን በእውቀታቸው እንዲያገለግሉ ጋበዟቸው። መንግስት ሙሉ የጉዞና የመኖሪያ ወጫቸውን እንደሚሸፍንም ቃል ገባ። ቻርልስ ቴለር ወደ ላይቤሪያ ለመመለስ ሻንጣውን አዘጋጀ። ነገር ግን ይህ ጉዞ ለሀገሪቱ ሰላምን የሚያመጣ አልነበረም። በላይቤሪያ ምድር ትልቅ የመሬት መንቀጥቀጥ ሊከሰት ጥቂት ቀናት ብቻ ቀርተውት ነበር። ቴለር ወደ ሞኖሮቪያ ሲገባ ሀገሪቱ ከፊቷ የሚጠብቃት ያንን ጥቁር የታሪክ መጋረጃ ለመቅደድ ዝግጁ ሆና ነበር። ስልጣን ልክ እንደ ሳሙና ናት። በእጅ ውስጥ አጥብቃ የያዝካት ሲመስል ሾልካ ታመልጣለች። ዛሬ በዙፋኑ ላይ ተቀምጦ ሀገርን የሚያንቀጠቅጥ ንጉሥ ነገ በባዶ እግሩ በሜዳ ላይ ሲሮጥ ወይም አስክሬኑ በአደባባይ ሲጎተት ማየት በታሪክ መዝገብ ውስጥ አዲስ ክስተት አይደለም። እዚህ ላይ አንድ ታሪክ እናንሳ። በ1793 የፈረንሳይ አብዮተኛ ንጉሥ ሊዩስ 16ኛ በጊሉተን ወይም በአንገት መቁረጫ ማሽን በአደባባይ ሲገሉት ለዘመናት በባላባቶች ሲጨቆን የነበረው ምስኪኑ የፈረንሳይ ሕዝብ አደባባይ ወጥቶ በደስታ ጨፈረ።
ነገር ግን ያ ደስታ ጭብጨባ ሲያበተን ፈረንሳይ የሽብር ዘመን ወደሚባል ሌላ አሰቃቂ የደም መፋሰስ ውስጥ ገባች። ነፃ አውጪ ነን ያሉ አማጽያን እርስ በርስ መተላለቅ ጀመሩ። በላይቤሪያም የሆነው በትክክል ይህን ይመስል ነበር። ለ130 ዓመታት ያህል የስልጣን ማማ ላይ ተቀምጠው የነበሩት የአሜሪካ ላይቤሪያን መኳንንት በአንድ ጀንበር የደም ማዕበል ውስጥ እንደሚሰምጡ ያሰበው አንድም ሰው አልነበረም። ዓመተ ምህረቱ 1980 ነው። አፕሪል 12 ቀን ሌሊት ሞንሮቪያ በጭጋግና በባህር ነፋስ ተውጣለች። የፕሬዝዳንት ዊሊያም ቶልበርት ቤተ መንግሥት በጸጥታ ውስጥ ነበር። ነገር ግን ይህ ጸጥታ ረጅም ሰዓታት አልዘለቀም። የ28 ዓመቱ ወጣትና ማንበብና መጻፍ የማይችለው የአገሬው ተወላጅ ማስተርስ ሰርጀንት ሳሙኤል ካኒዮ ዶን 17 የሚሆኑ ወጣት ወታደሮችን በማስተባበር በቤተ መንግሥቱ ላይ ድንገተኛ ጥቃት ሰነዘረ። ወታደሮቹ ወደ ፕሬዝዳንቱ መኝታ ቤት ሰብረው ገቡ። ፕሬዝዳንት ቶልበርት በጭካኔ ተገደሉ። አስክሬናቸውም ተዘነጠለ። በማግስቱ ጠዋት በላይቤሪያ ሬዲዮ ጣቢያ ላይ የሳሙኤል ዶ ድምፅ ተሰማ። የላይቤሪያ ሕዝብ ለ134 ዓመታት ከገዛው የአሜሪካ ላይቤሪያን አገዛዝ ነፃ መውጣቱን አወጀ። በሞንሮቪያ ጎዳኖች ላይ ታይቶ የማይታወቅ የደስታ እብደት ተቀጣጠለ። ሕዝቡ በአደባባይ ወጥቶ ጨፈረ። ነገር ግን ይህ ነፃነት ደስታ ወዲያውኑ ወደ አስፈሪ የበቀል እርምጃ ተቀየረ። ከ10 ቀናት በኋላ አፕሪል 22 ቀን የቀድሞ መንግሥት 13 ከፍተኛ ባለሥልጣናት ሚኒስትሮችና የፓርላማ አባላትን ጨምሮ በሞንሮቪያ የባህር ዳርቻ ላይ ባሉ ምሰሶች ላይ በሰንሰለት ታሰሩ። በዓለም አቀፍ ጋዜጠኞችና በሺዎች በሚቆጠሩ ሰላማዊ ሰዎች ፊት በጠራራ ፀሐይ በጥይት ተረሸኑ። ባህሩ በደም ቀለመ። ለመሆኑ ከዚህ ሁሉ የደም ማዕበል ውስጥ ራሱ የአሜሪካ ላይቤሪያዊ ደም ያለው ቻርልስ ቴለር እንዴት ሊተርፍ ቻለ? እንዴትስ ከሚታደኑት መኳንንት ተርታ ሳይሰለፍ ቀረ? እንመልከተው። እዚህ ላይ ነው እንግዲህ የቴለር ድንቅ ፖለቲካ ቁማርተኝነት የሚታየው። ቴለር ወደ ላይቤሪያ ከተመለሰ ጥቂት ቀናት ብቻ ቢሆኑም በአገሪቱ ውስጥ ሊፈነዳ ያለውን የለውጥ ፍንዳታ ቀድሞ ተረድቶት ነበር። ቴለር ያገባው ቱፒ ቴለር የተባለች ሴት ነበር። እቺ ሴት ደግሞ የመፈንቅለ መንግስቱ ዋነኛ መሐንዲስና አዲሱ የአገሪቱ የጦር አዛዥ የነበሩት የሜጀር ቶማስ ኪዊ ፖንግ የቅርብ ወንድም ልጅ ነበረች። ቴለር ይህን የጋብቻ ትስስር በሚገባ ተጠቀምበት። ሳሙኤል ዶ የአሜሪካ ላይቤሪያን ዘር ሲያጠፋ፣ ቴለር ግን በባለቤቱ ዝምድና ጥበቃ ስር ሆኖ አዲሱን ወታደራዊ መንግስት ተቀላቀለ። ወዲያውኑም የላይቤሪያ የመንግስት ግዢ ኤጀንሲ ዋና ዳይሬክተር ሆኖ ተሾመ። ይህ ቢሮ ለሀገሪቱ ወታደራዊ ሰራዊትም ሆነ ለጠቅላላው የመንግስት መስሪያ ቤቶች የሚያስፈልጉ ቁሳቁሶችን፣ የጦር መሳሪያዎችንና ምግብን የሚገዛ ታላቅ ተቋም ነበር። ቴለር እዚህ ቢሮ ላይ ሲቀመጥ በሀገሪቱ ውስጥ የሚንቀሳቀሰውን እያንዳንዱን ሳንቲም የመቆጣጠር ስልጣን አገኘ። ከእያንዳንዱ የመንግስት ኮንትራት ላይ ከፍተኛ ኮሚሽን ወይም ጉቦ መውሰድ ጀመረ። የታሪክ ተመራማሪዎች እንደሚገልጡትም ቴለር በዚህ ቢሮ ውስጥ እያለ ያከማቸው በሚሊዮኖች የሚቆጠሩ ዶላር ነው የኋላ ኋላ ለጀመረው የእርስ በርስ ጦርነት መነሻና የጦር መሳሪያ መግዣ የሆነው ይባላል። ነገር ግን በሳሙኤል ዶ እና በቻርልስ ቴለር መካከል ያለ ወዳጅነት ብዙም አልዘለቀም። ሳሙኤል ዶ ከቻርልስ ቴለር ከመጠን በላይ ሀብታምና ተደማጭ የሆነ መምጣቱን ሲመለከት በጥርጣሬ ዓይን ማየት ጀመረ። በኖቬምበር 1983ም ቻርልስ ቴለርን ከዳይሬክተርነቱ በማንሳት ወደ ንግድ ሚኒስትርነት ምክትልነት ዝቅ አደረገው። ብዙም ሳይቆይ ቻርልስ ቴለር $1 ሚሊዮን ገደማ የሚሆን የመንግስት ገንዘብ በግል አካውንት ውስጥ አከማችቷል የሚል የሙስና ክስ ቀረበበት። ቻርልስ ቴለር በላይቤሪያ ከቆየ ሕይወቱ እንደምታልፍ ስላወቀ በጥበብ ከሀገር ወጥቶ ወደ አሜሪካ ፈረጠጠ። ሳሙኤል ዶ ግን ቴለርን በቁጥጥር ስር ለማዋል ለአሜሪካ መንግስት ጥያቄ አቀረበ። በ1984ም ቴለር በአሜሪካ ፖሊሶች ተይዞ በማሳቹሴት በሚገኘው ፒልሟዝ የእርምት ማዕከል ውስጥ ተወረወረ። የአሜሪካ ፍርድ ቤትም ቴለር ወደ ላይቤሪያ ተላልፎ እንዲሰጥ ውሳኔ ያሳለፈ። ቴለር ወደ ላይቤሪያ ከተመለሰ ሳሙኤል ዶ በባህር ዳርቻ ካሉት ምሰሶች በአንዱ ላይ አስሮ እንደሚረሽነው ጥርጥር አልነበረውም። እዚህ ላይ ነው እንግዲህ የቻርልስ ቴለር ሕይወት እጅግ አስገራሚ የሚያደርገው ታሪክ የሚመጣው። ቴለር በአሜሪካ እስር ቤት ውስጥ ሆኖ መሞትን አልመረጠም። አእምሮ ሌት ተቀን የማምለጫ መንገድ ይፈልግ ነበር። ዲሴምበር ወር ቅዝቃዜው የአጥንት ሰንጣቂ በሆነበት በዚያ የቁር ሌሊት ቴለር እቅዱን አወጣ። መጀመሪያ የእስር ቤቱን ጠባቂዎች በጥበብ ቀረባቸው። በዛ ሌሊትም አንዱን ጠባቂ እባክህ ከጓደኛዬ ጋር ካርታ እንድጫወት ከሰሜናዊ ክፍል ወደ ምስራቃዊ ክፍል አሳልፈኝ ብሎ ለመነው። ጠባቂው በቴለር የተግባቦት ችሎታ ተደልሎ ፈቀደለት። ቴለር ወደ ምስራቃዊ ክፍል ሲገባ ቀድሞ ያዘጋጃትን አነስተኛ የብረት መጋዝ አወጣ።
ይህችን መጋዝ እንዴት ሊያገኛት ቻለ? እስከዛሬ ድረስ ይህ ትልቅ ሚስጥር ነው። የአሜሪካው CIA ቴለርን ለራሱ የፖለቲካ ዓላማ ለመጠቀም ፈልጎ በውስጥ አዋቂዎች በኩል አስገብቶለት ሊሆን እንደሚችል ይጠረጥራሉ። ቴለር ከመስኮቱ ብረት ላይ 2 ዘንጎችን በጥንቃቄ ሰነጠቃቸው። ከዚያም እርሱና ሌሎች 4 እስረኞች አስቀድመው ያጠራቀሟቸውን በጥንቃቄ የተሰሩትን የአልጋ አንሶላዎችን አወጡ። አንሶላዎቹን ከመስኮት ብረት ጋር በማሰር በዚያ ቅዝቃዜ ሌሊት ከሁለተኛ ፎቅ ላይ ቀስ እያሉ ወደ ታች ወረዱ። የእስር ቤቱንም ከፍተኛ አጥር ዘለው በመውጣት በአቅራቢያው ወደ ነበረው ጥቅጥቅ ያለ ጫካ ውስጥ ገብተው ጠፉ። ፖሊስ ውሾቹንና ሄሊኮፕተሮችን አሰማርቶ አካባቢውን ቢያምሰውም ቻርልስ ቴለር ግን ልክ እንደ ጉም በኖ ጠፍቶ ነበር። ይህ አምልጦ መውጣት ተራ እስረኛ የሚያደርገው አልነበረም። የቻርልስ ቴለር ስም በአሜሪካ የደህንነት መዝገቦች ላይ በግሉ እንዲጻፍ አደረገው። ቴለር አምልጦ የት ሄደ? ወደ ላይቤሪያስ እንዴት ተመለሰ? እንመልከተው። አንዳንዴ ታላላቅ መንግስታት በሌሎች ሀገራት ላይ የሚያደርጉት የጂኦፖለቲካ ጣልቃ ገብነት ውሎ አድሮ ራሳቸውን ሊቆጣጠሩት የማይችሉት አስፈሪ ጭራቅ እንደሚወልድ እንረዳለን። እዚህ ላይ አንድ ታሪካዊ ምሳሌ እናንሳ። በ1917 የአንደኛው ዓለም ጦርነት ሜዳ ላይ እያገሳ በነበረበት ወቅት የጀርመን መንግስት በስዊዘርላንድ በስደት ይኖር የነበረውን ታዋቂውን አብዮተኛ ቭላድሚር ሌኒን በታሸገ ባቡር ውስጥ በመጫን በሚስጥር ወደ ሩሲያ አስገባው። ዓላማቸው ሌኒን ሩሲያ ውስጥ አብዮት ቀስቅሶ ሀገሪቷን ከጦርነት እንዲያስወጣላት ነበር። ጀርመኖች ሌኒን እንደ ጊዜያዊ መሳሪያ ነበር የተጠቀሙት። ነገር ግን ሌኒን ሩሲያ ሲገባ የጀርመንን ግዛት ጭምር የሚፈታተን ለአንድ ክፍለ ዘመን ዓለምን ያንቀጠቀጠ የሶቪየት ኅብረት ኮሙኒስታዊ አገዛዝን መሰረተ። እነሱ የረጩት ፍንጣቂ ታላቅ የዓለም ሰደድ እሳት ሆኖ ተመለሰ። ዛሬም የቻርልስ ቴለር አመጣጥ የሊቢያውን የምስጢር ስልጠናና በላይቤሪያ ታሪክ ውስጥ ታይቶ የማይታወቅ የሰብአዊነት ውድመት የጀመረበትን ያንን የገና ዋዜማ ጥቃት በጥልቀት ያስታውሰናል። ከአሜሪካ እስር ቤት ካመለጠ በኋላ ቻርልስ ቴለር ያለ ፓስፖርት ያለ ገንዘብ በምዕራብ አፍሪካ ምድር መንከራተት ጀመረ። ነገር ግን እጅግ ማራኪ የመናገር ችሎታውና ሰዎችን የማሰመን ብቃቱ አሁንም አብሮት ነበር። ከ1985 እስከ 1986 ባሉት ጊዜያት ውስጥ ቴለር በምዕራብ አፍሪካ ሀገራት በኮት ዲቫር፣ ቡርኪና ፋሶ፣ ጋናና ሊቢያ እየተዘዋወረ የሳሙኤል ዶን አገዛዝ ለመጣል የሚረዳው ድጋፍ መፈለግ ጀመረ። እዚህ ላይ 2 የምዕራብ አፍሪካ መሪዎች ለቻርልስ ቴለር ታላቅ እገዛ አደረጉለት። የመጀመሪያው የኮት ዲቫሩ ፕሬዝዳንት ፌሊክስ ሁፉዌት ቦይ ነበር። ለመሆኑ ይህ ታላቅ መሪ ለምን ቴለርን ረዱት? ታሪኩ ልክ እንደ ዊሊያም ሼክስፒር የቤተሰብ በቀል ድራማ የተሳሰበ ነው። የላይቤሪያው የቀድሞ ፕሬዝዳንት ዊሊያም ቶልበርት ልጅ የነበረው አዶልፈስ ቶልበርት ያገባው የኮት ዲቫሩን ፕሬዝዳንት የጡት ልጅ ነበር። ሳሙኤል ዶ መፈንቅለ መንግስት ሲያደርግ አዶልፍስ ቶልበርት በኮት ዲቫር ኤምባሲ ውስጥ ተጠግቶ ነበር። ነገር ግን የዶ ወታደሮች ኤምባሲውን ጥሰው በመግባት የፕሬዝዳንቱን አማች በጭካኔ ገደሉት። ይህ ክስተት የኮት ዲቫሩን ፕሬዝዳንት እጅግ አስቆጣቸው። በሳሙኤል ዶ ላይም ደም ተሳሰሩ። በመሆኑም ሳሙኤል ዶን የሚጥል ማንኛውም ኃይል ለመርዳት ዝግጁ ነበሩ። ሁለተኛው መሪ ደግሞ በ1987 በቡርኪና ፋሶ ስልጣን የያዘው ብሌዝ ኮምፓየሬ ነበር። ኮምፓየሬ ለቻርልስ ቴለር የጦር ማሰልጠኛ ካምፕና የጦር መሳሪያዎችን ከማቅረቡ በላይ የራሱን መደበኛ ወታደሮች ጭምር አከራየው። ቻርልስ ቴለር የኋላ ኃይለኛውን ድጋፍ ያገኘው ግን ከሊቢያው መሪ ከጋዳፊ ነበር። በዚያን ዘመን ሳሙኤል ዶ የአሜሪካ የቅርብ ወዳጅ ነበር። ጋዳፊ ደግሞ በአፍሪካ ምድር የአሜሪካ ተጽዕኖ ለመስበርና ፕሮ አሜሪካ የሆኑ መንግስታትን ለመጣል ሌት ተቀን ይሰራ ነበር። ቴለር እና ሰራዊቱ ወደ ሊቢያ ተጓዙ። ትሮፒሊ አቅራቢያ በሚገኘው ታጁራና ማታባ በተባሉ የምስጢር የጦር ሰፈሮች ውስጥ እጅግ ዘመናዊ ሽምቅ ውጊያ ስልጣን ወሰዱ። ቴለር በሊቢያውያን ፊት ራሱን እንደ ማርክሲስትና ፓን አፍሪካኒስት አብዮተኛ አድርጎ አቀረበ። እውነታ ግን ቴለር ለርዕዮተ ዓለም ደንታ የሌለው ስልጣንና ሀብት ብቻ የሚፈልግ ቀበኛ ካፒታሊስት ነበር። በሊቢያ የነበረው ስልጠና ግን የአማጽያኑን ቡድን ኤንፒኤፍኤልን ወደ ፕሮፌሽናል ገዳይነት ቀየረው። በዲሴምበር 24 ቀን 1982ም የዓለም ክርስቲያኖች ሁሉ በገና ዋዜማ የሰላም መዝሙር እየዘመሩ ቤተሰቦቻቸውን እየሳሙ በደስታ በሚያሳልፉበት በዚያ የተቀደሰ ሌሊት ቻርልስ ቴለር ግን በላይቤሪያ ምድር ላይ የሞት ጥላ አጠላ። 150 የሚሆኑ በሊቢያ የሰለጠኑ ታጣቂዎችን እየመራ ከኮት ዲቫር ድንበር ተሻግሮ ሰሜናዊቷን በላይቤሪያ የሚገኘውን ኒምባ ካውንቲን ወረረ። ይህ አካባቢ አብዛኛው የጆ እና የማኖ ጎሳዎች የሚኖሩበት ነበር።
እነዚህ ጎሳዎች ደግሞ ከ1985 ጀምሮ በሳሙኤል ዶ ሰራዊት ከፍተኛ ጭፍጨፋ የተፈጸመባቸውና የበቀል እሳት ውስጥ የነበሩ ህዝቦች ነበሩ። ፕሬዝዳንት ሳሙኤል ዶ ወዲያውኑ የራሱን ክራን ጎሳ ወታደሮች ወደ ስፍራው ላከ። እዛ ላይ ነው እንግዲህ ሳሙኤል ዶ ትልቁን ወታደራዊ ስህተት የፈጸመው። ሰራዊቱ አማጽያኑን ከመወጋት ይልቅ በአካባቢው ንጹሃን ዜጎች ላይ አሰቃቂ የዘር ማጥፋት እርምጃ ወሰደ። መንደሮችን አቃጠለ፣ ሴቶችን ደፈረ፣ ወጣቶችን ገደለ። ይህ የሳሙኤል ዶ ሰራዊት ጭካኔ ለቻርልስ ቴይለር ታላቅ ሲሳይ ሆነለት። የተጨፈጨፉት ወላጆችና ልጆች፣ እህቶቻቸው የተደፈሩባቸው ወጣቶች በንዴትና በበቀል እሳት ተቃጥለው በሺዎች የሚቆጠሩ የቴይለር ሰራዊትን በነጻ ተቀላቀሉ። ቴይለር በአንድ ጀንበር ታላቅ ሰራዊት አገኘ። ቻርልስ ቴይለር ከነዚህ አዳዲስ ወጣቶች ስልታዊ በሆነ መንገድ ወደ ስነ-ልቦናዊ እብደት መራቸው። ወላጆቻቸው የተገደሉባቸው ምስኪን ሕፃናትን በመሰብሰብ የትናንሽ ልጆች ክፍል ስሞል ቦይስ ዩኒቲ የተባለ ሰራዊት አቋቋመ። እነዚህ ሕፃናት ሰብአዊነት እንዳይኖራቸው ለማድረግ በአልኮል በጋንጃና በማውሪያና በተለያዩ አደገኛ አደንዛዥ እጾች ያደነዝዛቸው ነበር። እነዚህ ሕፃናት ወደ ጦር ሜዳ ከመግባታቸው በፊት ፊታቸውን በኖራና በሜካፕ ይቀባሉ፣ አስፈሪ ጭንብሎችን ያደርጋሉ። አልፎ ተርፎም የሴቶችን ቀሚስ ወይም ዊግ ሰው ሰራሽ ጸጉር ይለብሳሉ። እንዲሁም የጠላቶቻቸውን አጥንት በአካላቸው ላይ ያስራሉ። ለመሆኑ ይህን እብደት ለምን አደረጉ ትላላችሁ? ይህ ሆነው የስነ ልቦና ተመራማሪዎች እንደሚገልጡት ሕፃናት ይህን ልብስ ሲለብሱና ፊታቸው ሲቀቡ የራሳቸውን እውነተኛ ማንነት ይረሳሉ። ይህ ልብስ ከተፈጥሮ በላይ የሆነ ኃይል ይሰጠናል፣ ጥይት አይመታንም የሚል አጉል እምነት ይወርቃሉ። በዛ ላይ አደንዛዥ እጽ ሲታከልበት ምንም አይነት ፍርሃት የሌላቸው ሰውን እንደ ቅጠል የሚቀጥፉ የገዛ ወላጆቻቸውን እንኳን የማያምሩ አእምሯቸው የተበላሸ ገዳዮች ይሆናሉ። ቻርልስ ቴይለር ይህን አስፈሪ ሰራዊት ይዞ ወደ ሞኖሮቪያ መገስገሱን ቀጠለ። በላይቤሪያ ምድር ላይ የተከፈተው የደም ጎርፍ አገሪቱን ወደ ጥፋት እየወሰዳት ነበር። ነገር ግን በቴይለር ውስጥ ሌላ ትልቅ ጠላት ከውስጡ እየተፈለፈለ ነበር። የታሪክን መዝገብ ስንገልጥ በአምባገነኖች መጨረሻ ላይ የሚታይ አንድ እጅግ አስገራሚ ስነ-ልቦናዊ እውነታ እናገኛለን። አብዛኞቹ አምባገነኖች በዙሪያቸው ያለው ዓለም ሙሉ በሙሉ ተደርምሶ ሰራዊታቸው አልቆ ጠላቶቻቸው በደጃፋቸው ላይ ሲቆሙ እንኳን እውነታውን ለመቀበል ፈቃደኛ አይሆኑም። ራሳቸው በፈጠሩ ቅዠት ምናባዊ ዓለም ውስጥ ይቆልፍባቸዋል። እዚህ ላይ አንድ ታሪካዊ ምሳሌ እናንሳ። በአፕሪል 1945 የናዚ የጀርመን መሪ አዶልፍ ሂትለር በበርሊን ከተማ በሚገኘው ኮንክሪት ባንከር ውስጥ ሆኖ የሶቪየት ቀይ ሰራዊት ጥይትና መድፍ ከላዩ ላይ ሲዘንብበት፣ እሱ ግን በካርታ ላይ የሌሉና የፈረሱ ሰራዊቶቹን ወደዚህና ወደዚያ እያዘዋወረ የህልም ውጊያ ይዋጋ ነበር። በትክክል ተመሳሳይ የሆነ እብደት ቤተ መንግስት ውስጥ ተከስቶ ነበር። በ1990 የቻርልስ ቴይለር የሽምቅ ሰራዊት ሞኖሮቪያን ለመቆጣጠር ጥቂት ኪሎ ሜትሮች ብቻ ቀርቶት ነበር። ነገር ግን በቴይለር ሰራዊት ውስጥ ትልቅ ፍንጣቂ ተፈጠረ። የቴይለር የቅርብ ረዳትና የጦር ስልጠና አዛዥ የነበረው ፕሪንስ ዮርሚ ጆንሰን የተባለው መኮንን በቴይለር የጭካኔ አካሄድና አመራር ባለመስማማት የራሱን ሰራዊት ANPFL መስርቶ ተገነጠለ። ፕሪንስ ጆንሰን እጅግ ፈጣን ወታደራዊ ስልት የሚያውቅ ነገር ግን አእምሮ በማንኛውም ሰዓት ሊቃወስ የሚችል አስፈሪ ሰው ነበር። ሰራዊቱ ከቴይለር ሰራዊት ይልቅ በቁጥር አነስተኛ ቢሆንም እጅግ በዲሲፕሊን የሚመራና ጠንካራ ነበር። አሁን ሞኖሮቪያ ውስጥ 3 የጦር ኃይሎች እርስ በርስ ይፋለማሉ። የፕሬዝዳንት ሳሙኤል ዶ የመንግስት ሰራዊት AFL የተባለው፣ የቻርልስ ቴይለር ሰራዊት NPFL የተባለው እና የፕሪንስ ጆንሰን ሰራዊት ANPFL ናቸው። በዚህ ጊዜ ሞኖሮቪያ ወደ ፍርስራሽ ተቀይራ ነበር። መብራት የለም፣ ንጹህ ውሃ የለም። በየመንገዱ የበሰበሱ አስክሬኖች ተኝተዋል። ህዝቡ በረሃብ ያልቃል። ፕሬዝዳንት ሳሙኤል ዶ ግን በጽኑ ጥበቃ ስር ባለው የፕሬዝዳንቱ ቤተ መንግስት ውስጥ ተቆልፎበት ይኖር ነበር። ሳሙኤል ዶ ከሀገሪቱ ፕሬዝዳንትነት ይልቅ የቤተ መንግስት እስረኛ ይመስል ነበር። ለመሆኑ በዚህ ሁሉ ትርምስ ውስጥ ሳሙኤል ዶ ምን ያደርግ ነበር? የታሪክ ተመራማሪዎች እንደሚነግሩን ሳሙኤል ዶ ከረዳቶቹ ጋር ዳማ ይጫወት ነበር። የድሮ የአሜሪካ ፊልሞችን በቪዲዮ ካሴት ይመለከት ነበር። በሳተላይት ስልክ ለንደን ወደሚገኙት ባለቤቱና ልጆቹ እየደወለ ያወራ ነበር። አልፎ ተርፎም ለቢቢሲ ጋዜጠኞች እየደወለ እኔ አሁንም የአገሪቱ ህጋዊ ፕሬዝዳንት ነኝ፣ የትም አልሄድም እያለ ይፎክር ነበር። ይህ ፍጹም ከእውነት የራቀ ህይወት ነበር።
ይህንን እልቂት ለማስቆም የምዕራብ አፍሪካ ሀገራት የሰላም አስከባሪ ጦር ወደ ሞኖሮቪያ ላኩ። የሰላም አስከባሪዎቹ በላይቤሪያ ዋና ከተማ በሞኖሮቪያ ወደብ ላይ ዋና መስሪያ ቤታቸውን መሰረቱ። የዚህ ወደብ አካባቢ ደግሞ ሙሉ በሙሉ ቁጥጥር በፕሪንስ ጆንሰን ታጣቂዎች ስር ነበር። የጆንሰን ወታደሮች ወደ ሰላም አስከባሪዎች ካምፕ እየገቡ በነፃ ይጠጡ ይጨፍሩ ነበር። በሴፕቴምበር 9 1990 ፕሬዝዳንት ሳሙኤል ዶ ትልቅና የማይመለስ ውሳኔ ወሰነ። ከደህንነቱ ከተጠበቀው የቤተ መንግስቱ ካምፕ በመውጣት በሰባ ታማኝና በደንብ የታጠቁ ወታደሮች ታጅቦ የሰላም አስከባሪዎቹን መሪዎችን ለማነጋገር ወደ ሞኖሮቪያ ወደብ አመራ። ሳሙኤል ዶ ያሰበው የሰላም አስከባሪዎቹ ከሀገር በሰላም እንዲወጣ መንገድ ያመቻቹልኛል ወይም ጥበቃ ያደርጉልኛል ብሎ ነበር። ነገር ግን ፕሪንስ ጆንሰን ሳሙኤል ዶን ጉዞ ቀድሞ ሰምቶ ነበር። ዶ ወደቡ ላይ ደርሶ ከሰላም አስከባሪዎች መሪዎች ጋር ቢሮ ውስጥ እያለ የፕሪንስ ጆንሰን ታጣቂዎች ወደቡን ከበቡት። ወዲያውኑም ታይቶ የማይታወቅ አሰቃቂ የተኩስ ልውውጥ ተጀመረ። የሳሙኤል ዶ 70 ወታደሮችም እዚያ ወደብ ላይ ተረሸኑ። ሳሙኤል ዶ ራሱ በሁለት እግሮቹ ላይ በጥይት ተመቶ በከባድ ቁስለኝነት ፕሪንስ ጆንሰን እጅ ወደቀ። ፕሪንስ ጆንሰን ሳሙኤል ዶን አስሮ ወደ ዋና መስሪያ ቤት ወሰደው። እዚህ ላይ ነው እንግዲህ በዓለም ታሪክ ውስጥ እጅግ ዘግናኝና አስገራሚ የተባለው ትዕይንት የተመዘገበው። ጆንሰን ይህን ሁሉ ግድያ በቪዲዮ ካሜራ እንዲቀረጽ አዘዘ። ቪዲዮ ሲጀመር ፕሪንስ ጆንሰን በአንድ ትልቅ ጠረጴዛ ጀርባ ተቀምጧል። ጠረጴዛው ላይ በአሜሪካ ሀገር የሚመረት ቢራ ይገኛል። ጆንሰን በደስታውን ቢራውን እየጠጣ ወታደሮቹ መሬት ላይ በደም ተለውሰው የወደቀውን ፕሬዝዳንት ሳሙኤል ዶን እንዲያሰቃዩት ያዛል። ሳሙኤል ዶ እጆቹ ወደ ኋላ ታስረው በውስጥ ሱሪው ብቻ መሬት ላይ ተኝቶ ያቃትታል። ጆንሰን የሰረከውን የመንግስት ገንዘብ የት እንዳስቀመጥ ተናገር እያለ ይጮሃል። ሳሙኤል ዶ ግን እባክህ ፍታኝ፣ እግሮቼ እየደሙ ነው፣ እኔ እኮ ወንድም ነኝ እያለ ይማጸናል። ጆንሰን ግን አላዘነለትም። ወታደሮቹ የሳሙኤል ዶን ጆሮዎች በቢላ እንዲቆርጣቸው አዘዘ። ወታደሮቹ ጆሮቹን ሲቆርጡ ሳሙኤል ዶ በስቃይ የሚጮህ ጩኸትና ጆንሰን በቢራ ጠረጴዛ ላይ ሆኖ የሚያሳየው ግዴለሽነት እጅግ ዘግናኝ ነበር። በኋላም ጣቶቹን፣ የአካል ክፍሎቹን እየቆራረጡ አሰቃዩት። በመጨረሻም በስቃይ ብዛት ሕይወቱ አለፈች። አስክሬኑም በሞኖሮቪያ ጎዳኖች ራቆቱን ተጎተተ። ይህ አስገራሚ የታሪክ ፍትህ ነበር። ከ10 ዓመታት በፊት በ1980 ፕሬዝዳንት ቶልበርትን በጭካኔ ገድሎ ሚኒስትሮችን በባህር ዳርቻ ላይ በጥይት ያስረሸነው ሳሙኤል ዶ በትክክል በተመሳሳይ ጭካኔ ሕይወቱ አለፈች። ሳሙኤል ዶ ሞተ። ነገር ግን በላይቤሪያ ያለው የሥልጣን ወንበር አሁንም ክፍት ነበር። ቻርልስ ቴለር ባላንጣው የነበረው ዶ መሞቱ ደስ ቢለውም ግድያውን የፈጸመው ፕሪንስ ጆንሰን በመሆኑ ግን በከፍተኛ ቁጭት ውስጥ ወደቀ። አገሪቱ አሁንም ሰላም አላገኘችም። ቴለር ስልጣኑን ሙሉ በሙሉ ለመቆጣጠር አዲስ የደም ምዕራፍ ሊከፍት ተዘጋጅቷል። ይህ የደም አልማዝ ንግድ እና የቻርልስ ቴለር እንዴት ወደ ፕሬዝዳንትነት ማማ እንደሚወጣ በጥልቀት እንመልከት። አንዳንዴ ተፈጥሮ ለሀገራት የቸረቻቸው ታላላቅ ጸጎች እንደ ወርቅ፣ አልማዝና ዘይት ያሉ ውድ ሀብቶች ለሰላም መገኛ ሳይሆኑ ለሀገሪቱ ሕዝቦች ታላቅ ወጪና የደም መፍሰሻ ሰበብ ሲሆኑ እንመለከታለን። ይህንን የታሪክ ተመራማሪዎች የተፈጥሮ ሀብት እርግማን ወይም ሪሶርስ ከርስ ብለው ይጠሩታል። እዚህ ላይ አንድ ታሪካዊ ምሳሌ እናንሳ። በ19ኛው ክፍለ ዘመን ማለቂያ ላይ የቤልጂየሙ ንጉሥ ሌኦፖልድ ሁለተኛ ኮንጎን በግል ንብረትነቱ ተቆጣጥሮ በነበረበት ወቅት በአገሪቱ ውስጥ ይገኝ የነበረው የተፈጥሮ ጎማ ለመዝረፍ ሲል በታሪክ ታይቶ የማይታወቅ አሰቃቂ ጭካኔ ፈጸመ። የጎማውን ምርት በፍጥነት ያላስረከቡ ምስኪን ኮንጎውያንን ሕፃናትን ጨምሮ እጃቸውንና እግሮቻቸውን በቢላ ያስቆርጥ ነበር። ንጉሥ ሌኦፖልድ በብራሰልስ ከተማ ሆኖ በኮንጎውያን ደም ታላላቅ ቤተ መንግስታትን ሲገነባ በሚሊዮን የሚቆጠሩ ኮንጎውያን ግን ያለ እጅና እግር በስቃይ ያልቁ ነበር። ቻርልስ ቴለር በላይቤሪያና በሴራሊዮን ምድር ላይ ዘረጋው ያንን አሰቃቂ የደም አልማዝ ንግድ፣ በጭካኔ ላይ የተመሰረተው የሽምቅ ውጊያና በመጨረሻም የገዛ ሰላባዎቹ የነበሩት ምስኪን የላይቤሪያ ህዝቦች ራሳቸው አደባባይ መርጠው እንዴት የፕሬዝዳንትነት ዘውድ እንደጫኑለት በጥልቀት የሚያሳይ ነው። ሳሙኤል ዶ ከሞተ በኋላ በላይቤሪያ ዋና ከተማ ሞኖሮቪያ ውስጥ በሰላም አስከባሪዎች ጥበቃ ስር ጊዜያዊ መንግስት ተቋቋመ። ነገር ግን ቻርልስ ቴለር ይህን መንግስት አልተቀበለውም። እርሱ የሚፈልገው ስልጣኑን ብቻ ነበር። በመሆኑም ከሞኖሮቪያ ውጭ ያለውን ወደ 90% የሚሆነውን ሰፊ የላይቤሪያን ግዛት በመቆጣጠር ባርናጋ የተባለችውን ከተማ ዋና ከተማ አድርጎ የራሱን ሀገር መሰረተ።
ይቺ ምድር ታላቋ ላይቤሪያ በመባል ትታወቅ ነበር። ቴለር እዚህ ምድር ላይ ታላቅ የንግድ ግዛት ዘረጋ። በአገሪቱ የሚገኙትን አልማዝ፣ ወርቅና የብረት ማዕድናት እና ውድ የሆኑ የደን እንጨቶችን ወደ ውጪ በመላክ በሚሊዮኖች የሚቆጠር ዶላር የግል ሀብት ማካበት ጀመረ። እጅግ የሚገርመው ነገር ቻርልስ ቴለር አሰቃቂ የጦር ወንጀሎችን እየፈጸመ ባለበት በዚህ የጨለማ ዘመን ታዋቂ የሆኑ የፈረንሳይና የእንግሊዝ የንግድ ኩባንያዎች ከሱ ጋር የብረት ማዕድንና የደን እንጨት ንግድ በሚስጥር ያካሂዱ ነበር። ቴለር የጦር አበጋዝ ብቻ ሳይሆን እጅግ ስኬታማና ዘመናዊ የኮንትሮባንድ ነጋዴም ነበር። ነገር ግን የቻርልስ ቴለር አይኖች በላይቤሪያ ሀብት ብቻ አረኩም ነበር። ከላይቤሪያ ድንበር በስተጀርባ የምትገኘው ሴራሊዮን ውስጥ ኮኖ የተባለ እጅግ የበለጸገ የአልማዝ ክምችት ያለበት ቦታ አለ። ቴለር ይህንን አልማዝ ለመቆጣጠር ታላቅ ሴራ ነደፈ። በማርች 23 1991ም ቴለር የገንዘብና የጦር መሳሪያ ድጋፍ ያደረገላቸው ወደ 100 የሚጠጉ አማጽያን የሴራሊዮን ድንበር ጥሰው ገቡ። ይህ ቡድን አብዮታዊ አንድነት ግንባር ወይም RUF በመባል የሚታወቅ ሲሆን መሪያቸው ደግሞ ቴለር በሊቢያ የጦር ካምፕ ውስጥ ያገኘው የድሮ የሴራሊዮን ወታደር ፎዳይ ሳንኮ ነበር። የፎዳይ ሳንኮ ዓላማ ለሀገሩ ሕዝብ ነጻነት ማምጣት ሳይሆን አልማዙን ዘርፎ ለቻርልስ ቴለር ማቅረብና ቴለርን በምትኩ የጦር መሳሪያ እንዲሰጠው ማድረግ ነበር። RUF በሴራሊዮን ታሪክ ታይቶ የማይታወቅ ጭካኔ ፈጸመ። የአካባቢውን ሕዝብ በአልማዝ ማዕድናት ውስጥ በባርነት ያሰራ ነበር። በተለይም አማጽያኑ ንጹሃን ዜጎች እንዳይመርጡና እንዳይቃወማቸው ለማድረግ እጅግ ሰቅጣጭ የቅጣት ዘዴ ፈጠሩ። ሰላማዊ ሰዎችን አጭር እጅ ትፈልጋለህ ወይስ ረጅም እጅ ብለው ይጠይቋቸዋል። ረጅም እጅ ካሉ በክርናቸው ላይ፣ አጭር እጅ ካሉ ደግሞ በእጃቸው ላይ የእጅ አንጓ ላይ በመጥረቢያና በቢላ ይቆርጣቸው ነበር። በ10 ሺዎች የሚቆጠሩ ምስኪን የሴራሊዮን ዜጎች ያለ እጅና እግር ቀሩ። ይህ ሁሉ ግፍ የሚፈጸመው ግን ቻርልስ ቴለር በአልማዝ ንግድ ኪሱን እንዳያደልብ ነበር። ከዓመታት የእርስ በርስ ውጊያ በኋላ ቻርልስ ቴለር ሞኖሮቪያን በጦር መሳሪያ ብቻ መቆጣጠር እንደማይችል ተረዳ። በመሆኑም ስልጡን ቀየረ። ከጦር ሜዳ ይልቅ በዲፕሎማሲና በምርጫ ቁማር ስልጣን ለመያዝ ወሰነ። በናይጄሪያ አደራዳሪነት የተጀመረው የአቡጃ የሰላም ስምምነት ተቀብሎ ሰራዊቱን ወደ ፖለቲካ ፓርቲ ቀየረ። የፓርቲውንም ስም ብሔራዊ አርበኞች ፓርቲ ወይም NPP አለው። በጁላይ 1997ም በላይቤሪያ ታሪካዊ ምርጫ ተካሄደ። በዓለም አቀፍ ማህበረሰብ ጥበቃ ስር የተካሄደው ይህ ምርጫ እጅግ አስገራሚ ውጤት አስመዘገበ። ቻርልስ ቴለር 75 በመቶ ድምፅ በማግኘት የሀገሪቱ 22ኛ ፕሬዝዳንት ሆኖ ተመረጠ። ለመሆኑ ይህ እንዴት ሊሆን ቻለ? በሀገሪቱ ውስጥ ለተፈጠረው እልቂትና መከራ ዋነኛ ተጠያቂ የነበረው ሰው እንዴት በገዛ ተጎጂዎቹ እንዲህ ያለ ከፍተኛ ድምፅ አገኘ? የታሪክ ተመራማሪዎች ይህን ተቃርኖ በሶስት ዋና ዋና ምክንያቶች ያስረዳሉ። አንደኛ፣ የሞት ፍርሃት። በላይቤሪያ ህዝብ አእምሮ ውስጥ የነበረው ትልቁ ፍርሃት ቻርልስ ቴለር ካልተመረጠ ጦርነቱ መልሶ ይጀምረዋል የሚል ነበር። ህዝቡ ቻርልስ ቴለርን የመረጠው ወዶት ሳይሆን ሰላም ለማግኘት ሲል የሞት መልእክተኛውን ዘውድ ለመጫን ተገደደ። ሁለተኛ፣ የገንዘብና የፕሮፓጋንዳ የበላይነት። ቻርልስ ቴለር ከደም አልማዝና ከደን እንጨት ንግድ ያከማቸው ከ250 ሚሊዮን ዶላር በላይ ዓመታዊ ገቢ ነበረው። ይህን ገንዘብ በመጠቀም በአገሪቱ ብቸኛ የሆነውን አገር አቀፍ የሬዲዮ ጣቢያ ገዛ። በሄሊኮፕተር እየተዘዋወረ ምርጫውን ቀሰቀሰ። ለተራበው ህዝብም ሩዝና ቲሸርት አከፋፈለ። ሶስተኛ፣ የተቃዋሚዎች ደካማነት። ዋነኛ ተቀናቃኙ የነበረችው ኤለን ጆንሰን ሰርሊፍ በበኩላ ቀደም ሲል ለሳሙኤል ዶ ድጋፍ ስታደርግ የነበረች እንዲሁም በጦርነቱ መጀመሪያ ላይ ቴለርን ደግፈ የነበረች በመሆኑ በህዝቡ ዘንድ ታማኝነት አታ ነበር። ከዚህም በላይ ላለፉት 10 ዓመታት ከሀገር ውጭ ስለኖረች ከህዝቡ ስቃይ የራቀች መስላ ታይታ ነበር። በኦገስት 2 1997ም ቻርልስ ማካርተር ጋንግ ቴለር በይፋ በላይቤሪያ ፕሬዝዳንታዊ ዙፋን ላይ ተቀመጠ። የዱር አራዊት የመሰለው የሽምቅ ልብሱን አውልቆ ውድ የሆኑ የአውሮፓ ልብሶችን ለብሶ የፕሬዝዳንትነት ማላውን ፈጸመ። ነገር ግን ነብር ዥንጉርጉር ቆዳውን ቴለርም የጭካኔ ባህሪውን በቀላሉ ሊቀይሩት አይችሉም ነበር። ሁሉም ሊያሰላስለው የሚገባ አንድ ታላቅ ፍልስፍና እውነት አለ። የስልጣን ማማ ላይ ወጥተው ራሳቸውን እንደ አምላክ የሚቆጥሩ በሰው ልጅ ስቃይና እንባ ላይ የግል ሀብትና ዝናቸውን የሚገነቡ አምባገነኖች መጨረሻቸው እጅግ የጠበበች ቀዝቃዛና በብረት ዘንጎች የታጠረች የሲሚንቶ ክፍል መሆኗን ማየት የታሪክ ትልቅ ትምህርት ነው። እዚህ ላይ አንድ ታሪካዊ ንጽጽር እናንሳ። በ20ኛው ክፍለ ዘመን ማብቂያ ላይ የዩጎዝላቪያ ፕሬዝዳንት የነበረው የባልካኑ ቄራ በመባል የሚታወቀው ስሎቦዳን ሚሎቪች
በታላቁ የአገር ፍቅር ስሜትና በብሔርተኝነት ሽፋን በሺዎች የሚቆጠሩ ንጹሃን ሰዎችን በአሰቃቂ ሁኔታ አስጨፍጭፎ ነበር። እርሱ የስልጣን ማማ ላይ ሆኖ ህዝቡን ሲያደማ ማንም ሊነካው እንደማይችል ያምን ነበር። ነገር ግን የኋላ ኋላ ታሪክ ፊቱን አዞረችበት። ሜሎቪችም በሄግ በሚገኘው ዓለም አቀፍ ፍርድ ቤት በጦር ወንጀል ክስ ቀርቦ በመጨረሻ ፍርዱን ሳይጨርስ በዛች ጠባቡ እስር ቤት ውስጥ በብቸኝነት ህይወቱ አለፈች። ዛሬ የምንተርከው የቻርልስ ቴለር የስልጣን ማብቂያ፣ በምዕራብ አፍሪካ የከፈተው አደገኛ የጦር ግንባር፣ ልብ አንጠልጣዩ ሽሽትና በመጨረሻም በዓለም አቀፍ ፍርድ ቤት ፊት ቀርቦ የደረሰበትን ታሪካዊ ፍርድ ነው። በ1997 ቻርልስ ቴለር በላይቤሪያ ፕሬዝዳንት ሆኖ ሲመረጥ በቃለ መሐላው ወቅት የሰዎችን መብት አከብራለሁ፣ ነፃ የፍትህ ስርዓት ተዘረጋለሁ፣ በጠላቶቼ ላይ ምንም አይነት የበቀል እርምጃ አልወስድም ሲል ለላይቤሪያ ህዝብና ለዓለም አቀፍ ማህበረሰብ ቃል ገብቶ ነበር። ሆኖም ግን ይህ ቃል ገና የአፉ ጥበት ሳይደርቅ ተቀየረ። ቴለር ስልጣኑን እንደያዘ ወዲያውኑ የራሱን አምባገነናዊ አገዛዝ ማጠናከር ጀመረ። የሀገሪቱ መደበኛ ወታደሮችን ወደ ጡረታ በማሰናበት በምትኩ በጦርነት ወቅት ታማኝ የነበሩትን በደም የተጠመቁትን የቀድሞ አማጽያኑን በሰራዊት ውስጥ ሰገሰገ። ከዚህም በላይ የጸረ ሽብር ክፍል የተባለ የራሱን የግል ጦር አቋቋመ። የዚህ የግል ጦር አባላት አብዛኞቹ ከጎረቤት ሀገር የመጡና ለቻርልስ ቴለር ግላዊ ታማኝነት ብቻ ያላቸው ጨካኝ ቅጥረኛ ወታደሮች ነበሩ። ጋዜጠኞችና የሰብአዊ መብት ተሟጋቾች ስለ መንግስት ሙስናና ጭካኔ ለመጻፍ ቢሞክሩም የሚጠብቃቸው ግን እስር ቤትና ሰቅጣጭ ስቃይና ሞት ብቻ ነበር። ቻርልስ ቴለር በላይቤሪያ ምድር የነጻነት ጭላንጭልን ሙሉ በሙሉ አጠፋት። ሀገሪቱን በጋንግስተር ኢኮኖሚ መምራት ቀጠለ። የሴራሊዮን አልማዝ ወደ ላይቤሪያ እየገባ በቴለር በኩል ወደ ዓለም ገበያ እየተሸጠ የአምባገነኑን ኪስ ያደልም ነበር። ቻርልስ ቴለር ግን በዚህ አልረካም። በምዕራብ አፍሪካ ምድር ላይ እኔ ከማንም በላይ የሽምቅ ውጊያ አውቃለሁ እያለ በኩራት ይናገር ነበር። በመሆኑም በ1999 በጎረቤት ጊኒ ላይ ጥቃት በመሰንዘር የጊኒውን ፕሬዝዳንት ላንሳና ኮንቴን ለመጣል የሚንቀሳቀሰውን አማጺ ቡድን መደገፍ ጀመረ። እዚህ ላይ ነው ግን ቴለር ትልቅ ስትራቴጂካዊ ስህተት የፈጸመው። የጊኒው ፕሬዝዳንት ላንሳና ኮንቴ እጅግ ተቆጡ። የጠላቴ ጠላት ወዳጄ ነው በሚለው በፖለቲካ ፍልስፍና በመጠቀም ቴለርን የሚቃወሙትን በስደት የሚኖሩትን የላይቤሪያ አማጽያን ማደራጀት ጀመሩ። በዚህም ላይቤሪያን አንድነት ዲሞክራሲ ወይም LURD የተባለው አዲስና ኃይለኛ አማጺ ቡድን በጊኒ ድጋፍ ተመሰረተ። ይህ ቡድን በ1999 ሰሜን ላይቤሪያን ጥሶ በመግባት በቻርልስ ቴለር ላይ ከፍተኛ ጥቃት ከፈተ። በተመሳሳይ ሁኔታም በደቡብና በምስራቅ አቅጣጫ ሞዴል የተባለ ሌላ አማጺ ቡድን ተነሳ። ቻርልስ ቴለር የቆሰቆሰው እሳት ራሱን ለመብላት ተመልሶ መጣ። ዓመቱ 2003 ነው። ቻርልስ ቴለር በጋና ዋና ከተማ በአክራ በተዘጋጀ የሰላም ድርድር ላይ ለመሳተፍ በክብር ተጉዞ ነበር። ቴለር ራሱ እንደ ትልቅ የምዕራብ አፍሪካ ዲፕሎማትና መሪ አድርጎ በመቁጠር በድርድሩ ጠረጴዛ ጀርባ ተቀመጠ። ነገር ግን ልክ በዚያ ስብሰባ ላይ ያለ ታይቶ የማይታወቅ ታሪካዊ ክስተት ተከሰተ። በተባበሩት መንግስታት የሚደገፈው የሴራሊዮን ልዩ ፍርድ ቤት በቻርልስ ቴለር ላይ በፈጸማቸው የጦር ወንጀሎችና በሰብአዊነት ላይ በተፈጸሙ ወንጀሎች ክስ መመስረቱና በቁጥጥር ስር እንዲውል ትዕዛዝ ማውጣቱን በይፋ አስነገረ። በአክራ አደባባይ ላይ ታላቅ ድንጋጤ ተፈጠረ። ቴለር ክሱን ሲሰማ ፊቱ በድንጋጤ ገረጣ። ወዲያውኑም ከጋና ባለስልጣናት ጋር በመነጋገር በቁጥጥር ስር ከማውሉ በፊት በፍጥነት በግል አውሮፕላኑ ተጭኖ ወደ ሞኖሮቪያ ላይቤሪያ ፈረጠጠ። ቴለር ግን ወደ ላይቤሪያ ሲመለስ አማጽያኑ ዋና ከተማዋን ከቧት ነበር። ሞኖሮቪያም በከባድ መሳሪያዎች ጥይት ትናወጥ ጀመር። የመንግስት መስሪያ ቤቶች በገዛ ሰራተኞቻቸው ተዘረፉ። ህዝቡ ያለ ምግብና ውሃ በስቃይ ያለቀሰ። ቻርልስ ቴለር ግን አሁንም በቤተ መንግስት ውስጥ ሆኖ እኔ እዚህ ካልኖርኩኝ በላይቤሪያ እልቂት ይሆናል እያለ ጊዜ ለመግዛት ሞከረ። በመጨረሻም በኦገስት 2003 በአሜሪካና በናይጄሪያና በሌሎች የአፍሪካ ህብረት ሀገራት ግፊት ቻርልስ ቴለር ስልጣኑን ለመልቀቅ ተስማማ። በኦገስት 11 ቀንም በተዘጋጀው ታላቅ የቤተ መንግስት ስነ ስርዓት ላይ በሐዘን የተሞላ ንግግር ካደረገ በኋላ ስልጣኑን አስረክቦ በናይጄሪያ መንግስት በተዘጋጀለት የጥገኝነት መብት መሰረት ወደ ናይጄሪያ ካላበር ወደ ተባለች ከተማ በስደት ተጓዘ። እዚያም እጅግ ዘመናዊና ውድ በሆነ ቪላ ውስጥ የደህንነት ጥበቃ ስር ሆኖ የተደላደለ ህይወት መኖር ጀመረ። ነገር ግን ታሪክ የቻርልስ ቴለርን ግፍ በቀላሉ ልትረሳው አልፈለገችም። በ2006 አዲሷ የላይቤሪያ ፕሬዝዳንት ኤለን ጆንሰን ሰርሊፍ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ቴለርን አሳልፈው እንዲሰጡ በይፋ ጠየቁ። ናይጄሪያም ቴለርን አሳልፋ ለመስጠት ስትስማማ ቴለር ይህን ሰምቶ በካላበር ከሚገኘው ቪላ ውስጥ በሚስጥር ጠፋ።
ነገር ግን ከ48 ሰዓታት በኋላ በናይጄሪያና በካሜሩን ድንበር ላይ የድንበር ጠባቂዎች አንዲት ዲፕሎማቲክ ታርጋ የለጠፈች ሬንጅ ሮቨር መኪና አስቆሙ። በመኪና ውስጥም በጥንቃቄ ሲፈትሹ በዶላር የተሞሉ ሻንጣዎችን ይዞ ወደ ካሜሩን ለማምለጥ የሞከረው የቀድሞ የላይቤሪያ ፕሬዝዳንት ቻርልስ ቴለርን አገኙት። በአንድ ጀንበር ያ ታላቅ ፕሬዝዳንት በድንበር ጠባቂዎች እጅ እንደ ተራ ወንጀለኛ ወደቀ። የምዕራብ አፍሪካ ሀገራትም ቴለር በሴራሊዮን ከተፈረደበት በአካባቢው አዲስ ትርምስ ሊፈጠር ይችላል በሚል ስጋት የፍርድ ሂደቱ ወደ ሆላንድ ሄግ እንዲዘዋወር ተጠየቀ። የሆላንድ መንግስትም ፍርዱ ሲጠናቀቅ ቴለርን የሚወስደው ሌላ ሀገር ካለ ብቻ ፍርዱን በምድሬ ላይ አስተናግዳለሁ አለ። በዚህም ጊዜ ዩናይትድ ኪንግደም መንግስት ቻርልስ ቴለርን ጥፋተኛ ከተባለ በእስር ቤት ውስጥ ለማቆየት ፈቃደኝነቷን ገለጸች። ጃንዋሪ 7 ቀን 2008ም በሆላንድ ዘሄግ ታላቁ የፍርድ ሂደት ተጀመረ። ቻርልስ ቴለርም በዘመናዊ ልብስ አጊጦ በታላላቅ ጠበቆች ታጅቦ በፍርድ ቤት ወንበር ላይ ተቀመጠ። ነገር ግን በሱ ላይ የቀረቡት የምስክሮች ድምፅ እጅግ የሚረብሽና ሰቅጣጭ ነበር። ያለ እጅና እግር የቀሩ የሴራሊዮን ህፃናት፣ የተደፈሩ ሴቶች፣ የተገደሉ ምስኪኖች መሰከሩበት። ታሪክ በፍርድ ቤቱ አዳራሽ ውስጥ አስተጋባ። በመጨረሻም አፕሪል 26 ቀን 2012 ፍርድ ቤቱ ታሪካዊ ውሳኔ ያሳለፈ። ቻርልስ ቴለር በሴራሊዮን ላይ የፈጸሙት የጦር ወንጀል፣ በሰዎች ላይ ባደረሱት አሰቃቂ መቆራረጥ፣ አስገድዶ መድፈርና ህፃናትን ለጦርነት በመመልመል ወንጀሎች በማገዝ እና በመርዳት ጥፋተኛ ሆኖ ተገኘ። በ50 ዓመት ጽኑ እስራትም እንዲቀጣ ተወሰነበት። ዛሬ ላይቤሪያን ያፈረሳት፣ ምዕራብ አፍሪካን በደም ያጠባት ያ ታላቅ መሪ ቻርልስ ቴለር በዩናይትድ ኪንግደም በሚገኝ እጅግ ጥብቅ እስር ቤት ውስጥ ጠባብ ክፍል ውስጥ ሆኖ እድሜውን እየገፋ ይገኛል። የቻርልስ ቴለር ታሪክ የሚነግረን አንድ ታላቅ እውነት አለ። ስልጣን፣ ሀብትና ዝና በግፍ ላይ ከተገነቡ መጨረሻቸው ውድቀት ነው እያልን ፕሮግራማችንን እዚህ ላይ እንቋጫለን። አብረውን ስለነበሩ እናመሰግናለን። Yes, we did. We have not done much. Addis Ababa. I'm Jeff Bezos.